ስለ ዲሜንሻ ንገሪኝ ብላችሁኛል። እንዴት ናችሁ? ዲሜንሻ እንግዲህ ከፍተኛ ሆነ የመርሳት ችግር፣ ይህም የመርሳት ችግር እንግዲህ ዴይሊ አክቲቪቲያችን እለት ተዕለት ያለንን ነገር አፌክት ሲያደርገው ነው ዲሜንሻ የሚባለው ማለት ነው። አንድ በሽታ አይደለም፣ በጣም ብዙ ምክንያቶች ናቸው ያሉት። አሁን አልዛይመርስ የሚባለው እንዲህ ጨምሮ ማለት ነው። ግን የዓለም የጤና ድርጅት እንግዲህ ዲሜንሻን ለመከላከል ያነሳቸው አንዳንድ ፖይንቶች አሉ። እነሱ ምንድን ናቸው የሚሉትን ነገር ልነግራችሁ ነው የምፈልገው ዛሬ። የሚገርመው ነገር መሰላቸው አንድ ሰው ጤነኛ ኑሮ እንዲኖር የሚያስፈልጉ ነገሮች ናቸው። ቤዚካሊ እነዚህ ነገሮች መጀመሪያ የአካል ብቃት እንቅስቃሴ ማድረግ ነው። 15 ደቂቃ የሚሆን ያህል አክቲቪቲ፣ በጣም ብሪፍ የሚባልም ቢሆን አክቲቪቲ እንግዲህ ዲሜንሻን ለመከላከል ይረዳል። ሁለተኛው ደግሞ ሄልዚ ዳየት ነው። ሁላችንም ምግባችን ላይ አትክልት፣ ፍራፍሬ፣ እነዚህ ነገሮች መጨመር እንግዲህ ለአንጎል ጤና በጣም ይጠቅማል። ሌላው ነገር ሁሌ የምንለው ነገር ሲጋራ ማጨስ እና አልኮል መጠጣት ለሁሉ ነገር መጥፎ ነው። ለዲሜንሻም ደግሞ አናገር መጥፎ ነገር ነው። ስለዚህ እሱንም ማቆም ዲሜንሻን መከላከል ይረዳል ማለት ነው። በቂ እንቅልፍ መተኛት፣ ራሳችንን ሜንታሊ በጣም አክቲቭ ማድረግ፣ በተለይ አሁን ትልልቅ ሰዎች ፐዝል የመሳሰሉትን ነገሮች ቢሰሩ እነዚህ በጣም ይጠቅማሉ ተብሎ የሚታሰቡ ነገሮች ናቸው። በተቻለ መጠን ስትረስን መቀነስ፣ ሜዲቴሽን፣ እነዚህ የመሳሰሉ ነገሮች ይረዳሉ፣ ዲሜንሻን ይቀንሳሉ ነው የሚባለው። ሌላው ነገር ምንድነው? ጭንቅላታችን ላይ ጉዳት እንዳይደርስ መከላከል። አሁን ለምሳሌ ሄልሜት ማድረግ፣ እዚህ ጭንቅላት ላይ ፊዚካሊ አደጋ ሊያደርሱ የሚችሉትን ነገሮች መቀነስም እንግዲህ ዋናው ዲሜንሻን ይከላከላሉ ተብሎ ከሚታስቡ ነገሮች ነው ማለት ነው። ሌላ የመጨረሻዎቹ ነገሮች ደግሞ አክቲቭ የሆነ ላይ ሶሻሊ አክቲቭ የሆነ ላይ በጣም ኢምፖርታንት ነገር ነው። የመጨረሻው ደግሞ በደንብ ውሃ ጠጡ። ውሃ መጠጣት ሃይድሬት አድርጉታል። ወላችሁ አብዛኛው ፐርሰንት ውሃ ስለሆነ